بسم الله الرحمن الرحيم. الحمد لله وحده، والصلاة والسلام على من لا نبي بعده، وعلى آله وأصحابه أجمعين. أما بعد، صلى الله على نبي الرحمة على محمد شفيع الأمة. صلى الله على نبي الرحمة على محمد شفيع الأمة. بسم الله بي جمر اللهن الله بدقهم يدلون ستني إشارات متوسلاسة يدرسني لك الحمد والشكر ربنا يالقني ወንድሞችን አገኘው የሚያዳምጡኝ ያ ረህማን ያ ረሂም አንተ አግዘኝ እውቀትም ችሎታም ዒልሙንም የለኝ በምናገረው ላይ አንተው ጠብቀኝ መንገዱን እንዳልስት ስጋት አለብኝ ድሮም ያንተ ድጋፍ ከቶ አልተለየኝ ያ ኻሊቅ ለኸልቅ አንተው ጠብቀኝ ቋንቋውን ለመልእክቱ እንድገራልኝ የዝምታው ነገር ስለማይሆንኝ እንተባተባለሁ ግዳጅ አለብኝ አደራ ምላቸው ዓለም ያዳምጡኝ ዱዓቸው ነው ለኔ እርዳታም ይሆነኝ ርሳ ላይ በኢኽላስ እንደሆንልኝ ደግሞ ነሲያቸው እንዳይለየኝ እንዲያርግ በሉኝ ከዕልም ከእውቀቴ አላ ሙሐመድ ሸፊዑል ኡመቲ الصلاة والسلام على محمد وعلى آله وصحبه السجد صلاة وسلام بلا حدد وعلى التابعين كل مجتهد وعلى أزواجهم طه محمد السلام ورضوان الله الصمد لك الحمد يا الله يا واحد الأحد أمتاቸው ያደረከን ጣሃ ሙሐመድ ለተጓዘበት ሰው ቀጥ ያለ መንገድ ኢላ የውም የማይበጠስ ገመድ ይዘው ለምራመድ አላህ ሽቶለት አላ ሙሐመድ ሸፊዑል ኡመቲ አላህና ነብዩን ከልባችን መውደድ ውስወቱን ሐሰና ኢላ የውም ለበድ ረሕማን ያስጨብጠን የተውሂዱን ገመድ በነብዩ ሱና ቀጥ ብለን መሄድ አላህ ይወፍቀን ነገ እንዳንዋረድ እሱ ካገራልን ምንም የለም ይከብድ ከነብዩ ሰሃቦች እንድናገኝ ልምድ ሲራቸውን እንወግ ያለ ለጓድ እንደነሱ በሐቅ ላይ እንድንዋደድ ከነዚያ ቁጥርን ያዘል አርሽል መጂድ በለግና فوق المقصود والمراد يا فاعل لما يريد يا رب العزة على محمد شفيع الأمة السلام عليكم بيلولاته الله بجنيا الأيام تلاقياته يا الله سلامتا كن يدرساችሁ ወንድሜቶች ሙእሚን ሆናችሁ የረህማኑ እዝነት ኑር በሁላችሁ አመት መድረስ ማለት ትንሽ እንዳይመስላችሁ ብዙ ሰው ሄዷል ዘመድ ወዳጃቸው ጎረቤት ጓደኛ ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው ጎረቤት ጓደኛን ስንት ሰው ሸኛችሁ ወደ አላህ ረህመት ለተጓዘባቸው አላህ በዐይነ ረህማ ይመለከታቸው ያ አላህ መግፊራቱ እንዳረሳቸው አላህ ወንጀላቸውን ይቅር እንዲላቸው ኸይር ስራቸውን እንዲያበዛላቸው ከኛ የምፈለገው ዱዓ ነው ስንቃቸው ያችን ጠባብ ጉድጓድ እንዲያሰፋላቸው ወንድም እህቶቼም ማስታውሳቸው አንርሳ እኛም ነን ተከታዮቻቸው ኸይር ስራ ሰርተን እንከተላቸው የአላህ ኒዕማዎች እያስታወስናቸው በጣም ብዙ ናቸው እንደው ካወቅንበት አላ ሙሐመድ ሸፊዑል ኡመቲ በፊት ካቆምኩበት ቀድሜ ሳልጀምር የጃሂልያን አህዋል አንድ ሁለት ልጀምር ኢብሊስ ያዋላቸው በቁጥጥሩ ስር የተውሂዱ ጥሪ ብሎ ሲጀምር የአላህ መልእክተኛ የመምህሮች መምህር ለጅንም ለሰው ልጅ በሽር ወነዚር አላህ ይላካቸው ላመኑት አብሳሪ ሰምቶ የካዱትን ቤቱ አዛብ ናሪ ብሎ በነግሯቸው ያለማስተማሪ የሐቅ መስካሪ ናቸው ለኡመቴ አላ ሙሐመድ ሸፊዑል ኡመቲ ለመካ መኳንንት ሙሽሪኮች ሲነገር የእውነት ድምፅ መሆኑን እያወቁ ነበር ተረድተዋል በግልጽ የጥሪውን ቁም ነገር አላህ ከሰራቸው ከሁለቱም አገር ቁርአን ስለነሱ ብሏል ብዙ ነገር ዘላለም የሚኖሩ ይመስላቸው ነበር ሀብትና ንግስና በእጃቸው ነበር ጭቁኑን ማስወብደድ ዝናቸውን ማስገበር በጉልበት ገዝቷቸው ዳውን ማስከበር
ዲን الاسلام ጉፉን ያስቀር ስለነበር የቁርአን መልእክቱ ስራው ስተገበረ ባሪያው ነፃ ሊሆን ከችግሩ ቀንበር ስልጣን ለአላህ አመልከክ ስለነበር በአላህ ማሻራት ላይኖር ምንም ነገር ይሄ ነው ለነሱ የማይሆንኩም ነገር ለዚህ ነው አማኞችን ከአገር ማባረር ሁሉም በስጋዬ ሌላውን ገሎ መቅበር ጨለማ ለማንገስ ብዙ ለፍተው ነበር ለመድፈን ታገሉ የተውሂዱን ጀንበር ዲኑ የአላህ ነበር አይቻልም ማጥፋት አላ ሙሐመድ ሸፊዕ ኡመቲ የጃሂልያን አያት ዘግናኝ ነበር ከእስላም በፊት ታሪክ ምን እንደነበረ አንባቢ ካገኘ ተጽፎ ነበር የአረቦች ሀያት ብዙ የተዘከረ በዘር በጎሳነት ብቻ የሰፈረ ባላቸው ለጆሮ መስማት ያሳፈረ ባለፈ ጫፍጫፉን ጠቁሜ ነበረ ሰላም ውሎ ማደር ሀሳብ የነበረ ማናለ ልጅ ወልዶ በጋድ ያልቀበረ ችግሩ በዲን الاسلام ተቀየረ ደሃው በጭቆና ብዙ የተቸገረ አላህ ለሰው ልጆች ፈውሱን የቀደረ ነብዩን በቁርአን ዓለም ያበሰረ ጭቁኑ መዳኛውን ይፈልግ ጀመረ እየተቀየረ በአላህ ረህመት على محمد شفيع الأمة ያ ወቅት ለሰው ልጅ አደጋ ነበር አንዱ ጉልበተኛ አገር ከወረረ ወጣት ሴቱን ወንዱን ይዞ ከተፈረ አይደለም በገንዘብ በቃ ከቀየረ ማን ይጠየቀዋል ገሎ ከገበረ አገር ላገር ዞሮ አይሸጡ ነበር ከሰው ልጆች የለቀ ከብት ይሻል ነበር ስንቱ ጉልበተኛ በዚህ የከበረ خباب بن الأرد ከነዚህ ነበር ረዲየላሁ ዐንሁ በኢማን የከበረ ትልቅ ሰሃባ ነበር ቀድሞ ካመኑት على محمد شفيع الأمة ስናገር ታሪኩን በሱ የደረሰበት እንዴት በአላህም ነው እንደሰለመበት ከነጅ ነገር ሽፍቶች ይዞት በጉልበት አገር አገር ሲዞር ሲያንከራትቱት መካ ገበያ መጡት ሰው የሚሸጥበት የሁሟን ማር ምትባል አንዲት ሴት ሸጡት ለስራ ቅር ነበር የገዛችበት ሀብት እንዲያስገኝላት ዘርቶ በጉልበት ብረት ቀጥቃጭነት የሚማርበት ጓብቶ ባጭር ጊዜ ሰለጠነላት على محمد شفيع الأمة خباب ብልህ ነበር የምመች አይነት ብረት እየገዛች ስታቀርብለት ብሩ ተፈጥሮውን ተጠቀመችበት መሰራጫውን ሽጣብ ታገኘችበት ሌት ተቀን ይፈጋል ረፍት የሌለበት ብዙ ዓመታት በእንዴ ኑሮውን ገፋበት እንዴ ጨለመበት ተስፋ በማጣት على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة وخباب እንዲህ حالات ወቱን ገፍቷል ከተገዛ ዓመታትን አስቆጥሯል ከለታት አንድ ቀን ወሬ ደርሷል ስለ ነቢ ሙሐመድ በመካ ይወራል እኩሉ ያፈዛል ሌላው ይሳለቃል ከበኒ ሃሽም አንዱ ተልክ ያለው ይላል አላህ ነው የላከኝ እያለ ያወራል ጣዖት አምላኪዎችን ብዙ አስጨንቋል ሙሐመድ ታማኝ ነበር ምን አገኝቶት ኖሯል ከፊሉ ይገረማል እኩሉ ይናደዳል ለኛም አይሆን ነገር ብዙ ነገር ይላል የሰው ልጆች ሁሉ እኩል ናቸው ይላል ባሪያዎችን ከጌቶች ጋር ያመሳስላል ይሄ ባሪያዎቻችን ያሳምስብናል አማልክቶቻችን ክብራቸውን ያጎድፋል ጭቃ ነው ድንጋይ ነው እያለ ይሰብካል ሁበል ተዋርዶ መቼ ታገሰዋል ጉዱን ያሳዩታል ላትና መናቴ على محمد شفيع الأمة መሮት የነበረው خبابን ሰማና ነብዩን ፈለጉ አገኛቸውና የአላህን መልእክት ከሳቸው ሰማና እዚያ ለታመነ ሸሃዳ አለና የአላህን አንድነት የሳቸው ነብይነት ምስክር ሰጠና በቅድሚያ ካመኑት ሳብቁን ሆነና ያቸውም ዋን ማረግ የታውናትና የባሪያዋ መስለም ወሬ ሰማችና እሳት ለብሳ ጉርሳ ራለችና ጩኸቷን ሰማና መጣ ሰው ከያለበት على محمد شفيع الأمة ነገዶቿ ሰምተው ተሰብስበውላት ጠየቋት ምን ችግር እንዳጋጠማት ባሪያ ተበላሸ ለቀድ ሰባት خباب ተቀበለ አዲስ ሃይማኖት
አካሉም መንፈሱም ነበር የገዛውት የኔና ማሊክቱ አይትዞ በንቀት ህርጉም ወንድም አላት በሱ ባሰበት ሰባብ ነው አብደልወዛ ስሙን የምሉት ኢየሱስ ነገር ለኔ ተይልኝ አላት እኔ ያሳየዋለሁ የኛም ማንነት የመካን ጎረምሶች ሰበሰበበት ኸባብ አንድ ወገን የለውም ማስነለት ከአላህ በስተቀር የምሰማለት ወላጅ ዘመድ አዝማዱ በሌሉበት እንዳይሞት እንዳይድን ሲያሰቃዩት ራቁቱን ሹል ድንጋይ ላይ ሲያንከባልሉት ቀጡት ሊያከፍሩት በስቃይ ብዛት ዐላ ሙሐመድ ሸፊዑል ኡመት ፍዳውን አሳዩት በብዙ ጉልበት ከዳገት ቆራት ላይ ስሞ ሸለጉት ነፍሱን ባያገኙም ጎዳውን አረሱት ጀርባውን በስለት ወገነታተሉት እንግልቱ በዝቶበት ደግሞ ሲያቃስት በሱ ስቃይ እነሱ እየተዝናኑበት አይቀመጥ አይነሳ በምን ሰውነት ወደ ጣዖታቸው አስረው ሲወስዱት ሐታም ይምሉታል በላት በመናት እየተሰቃየ ጉዱን ስሙለት ይላቸዋል አላምድም በድንጋይ በእንጨት በእጃችሁ ሰርታችሁ ያስቀመጣችሁት ማይጠቅም አይጎዳን ያላምንበት በዚህ ጊዜ ስጋ ያየለበት በጣም ጨከኑበት በአጀብ ጉልበት ዐላ ሙሐመድ ሸፊዑል ኡመት أيها المؤمنون የሚያጅባቸው በዚህ ሁሉ ተዓዘብ ነፍሱ አልተለየቸው ከሁሉም ጭካኔ የሚያሳዝናቸው አንድ ቀኑም አልማር ኸባብን አየችው ከነቢያችን ጋር ቆሞ አገኘችው ምን እንደምሰራ ተከታተለችው ቀደም ብላ ገብታ ቤት ጠበቀችው ስራ ቦታው ሲሄድ ተከታተለችው እሳት ውስጥ ብረት ቀልጦ አገኘችው አንስታ ጭንቅላቱ ላይ አስቀመጠችው ኸባብ ራሱን ስቶ ሲወድቆ ማየችው ከአላህ መልእክተኛ ጋር ቆሞ ስላየችው ብቻ በቀለጠ ብረት ተቆሰችው በንዴት ተቃጠልኩ ብላ አቃጠለችው እሷም በተራዋ እያሰቃየችው በዚህ ሁሉ ተዓዚብ ማክፈር አልቻለችው ሞት እንጂ እንደማይመለስ አወቀችው በኋላ ሸጠችው ሄደ ለስደት ዐላ ሙሐመድ ሸፊዑል ኡመት ሙእሚኖች እንደዚህ ሆነው ሲሰቃዩ እያስታገቷቸው አዘኑ ነብዩ ምን ያረጉላቸው ባይናቸው ያዩ ስላመኑ ብቻ በሳት እየጋዩ በሐቅ ላይ ናችሁ ይላቸዋል ዋህዩ በኢማን በክህደት እንደተለያዩ ብርሃን ከጨለማ ግልጽ ሆነው እስካዩ በትዕግስት እያዩ ሙእሚን ሙእሚናትን ዐላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة يا نبي سدات كان دي عينت نبات بفيت كاكم كبت كزي لحي لجمر نكاكوت انجي الزلقم بزرزر يجراون هنيتا بالله تعمر የሂጅራው ሁኔታ በአላህ ተአምር ጉዱን እያሳየ ሸኛቸው በክብር ባሳለፍነው ጊዜ ሲራውን ስንዘክር ከሱራ ቃልፈን መንገዱን ስንጀምር ከሱ መትረፋቸው ድንቅ ነው ተአምር 100 ግመል ወይ ቃል ተገብቶለት ነበር ትልቅ ሀብት ነውና የሚያጓጓ ነበር ከጅምር ለመቅበር የአላህ መልእክት ዐላ ሙሐመድ ሸፊዑል ኡመት ወጡ ለፍለጋ ቀልባቸው ሲሸበር በዚህ ሁሉ ግመል ባንዲ ለመቅበር እኛ ሱራቃውን ብቻ ስንናገር እሳቸውን ያገኘ እሱ ስለነበር ፈላጊው አንድ ሁለት አይደለም ባገር ከዚህ ሁሉ ጠላት ማምለጥ ታምር ነበር የሙሽሪኮች ልፋት ላይሳካ ነገር በእጃቸው አይደለም የቃድሩ ቀድር ለ13 ዓመታት በዳዋ ላይ ነበር ሙሽሪኮች ታግለዋል በሚችሉት ነገር በእነዚህ ዓመታት ሳይቻላቸው ሲቀር ምንም ያህል ታጋይ ትግል ቢጠናከር እውነትም አይጨለም የማይቻል ነበር እስከ መጨረሻ ድካማቸው በቀር የነሱ ፈተና ያለውት ሲቀር ሐቅን ለሚፈልግ ራሱ ዳዋ ነበር ቀልባቸው ዝግ ነበር የሚያስተውሉበት ዐላ ሙሐመድ ሸፊዑል ኡመት የአላህ መልእክተኛ ሲወጡ ተነስተው በአጋጣሚ ሳይሆን ቀድሞ ተዘጋጅተው ገና ለወደፊት ምኖሩበት መጥተው አሳድ ብኑ ዙራራ ከመዲና መጥተው
ሙሳብ ኢብኑ ዑመይርን ይዘው ያስርብ ገብተው እንደጠበቃቸው እስልምናን ዘርተው ብቻውን ለዳዋ በሰው ሀገር ገብተው የመዲና ሰዎች ወደ እስላም ጠርተው ሀገሩን ለሂጅራ ቀድመው አመቻችተው እዚያ ሰነባብተው ዳግም በስደት አላ ሙሐመድ ሸፊዑል ኡመት ነብዩ ሙሳብ እንዲሄድ የፈለጉት ብዙ ሰዎች እያሉ እሱን ያደረጉት ያውቁት ነበር እንዴት አርጎ እንዳሳደጉት የሚዘን ደረጃውን ያውቁት ነበር ልኩን ከሳቸው ጋር ነበር ያሳለፈ ጭንቁን የዳዋ አቀራረብ ሰልጥነዋል ህጉን አላህ ለመኑለት ዱዓቸው ነው ስንቁ እንችሎታው ብቃቱ ተፈጥሮውም ንቁ ትልቅ ኃላፊነት እሱን አደረጉት አገኘ ማረጉ ሆነ በሃይማኖት አላ ሙሐመድ ሸፊዑል ኡመት ይህን ትልቅ ተልእኮ ሲያሸክሙበት የተናገርኩትን ደግሞ ልድገምበት ሙሳብ እንዲህ አለት ቀድሞ የሄደበት የአላህ መልእክተኛ ሄደው የሚኖሩበት ቀድሞ ማመቻቸት ስራ ነበረበት ከ12 ሰው በቀር አማኝ በሌለበት ይከብዳል አማናው ቆሞ ላሰበበት አሳድ በአገሩ ላይ ማረፊያ ሆነለት ተልእኮው እንዲሳካ እያመቻቸለት ወደ አላህ ጥሪ ዳዋ ጀመረበት ብዙ ሰው አመነለት በአላህ አንድነት አላ ሙሐመድ ሸፊዑል ኡመት ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድ ሸፊዑል ኡመት በየቀን ሲጀምር ዳዋም ያዳምጡ በተለይ ወጣቶች በርከት ብሎ መጡ የአላህ መልእክት ከሱ ያዳምጡ አብየት ንግግሩ እንደምጣፍጡ በግልጽ ማስረጃው እየተመሰጡ እንደ መረብ ገብቶ ሳያምኑ ማይወጡ ከሙሳብ አንደበት ፈልቆ የሚወጡ የአላህ ቃል ቁርአን ከሱ ያዳምጡ የመዲና ህዝቦች ለእውነት እጅ ሰጡ በሙሳብ ዳሂነት ከጨለማ ወጡ ነብዩ በሂጅራ መዲና እስከመጡ ሻሃዳ እየሰጡ ለአላህ አንድነት አላ ሙሐመድ ሸፊዑል ኡመት የመዲና ሰዎች ለመስለም የበቁ አላህ ልቦናቸውን እንዲቀበል ሐቁን ሂዳያውን ቸራቸዋል ማሊኩል ሐቁ ለረጅም ዓመታት ሐቅን ናፈቁ መንገዱ የብርሃን መሆኑን አወቁ በጃሂልያ ህይወት ብዙ የተጨነቁ ብዙ ወደ በጦርነት ተላለቁ በጎሳ መጋደል ነበር የታወቁ ከ100 ዓመት በላይ በዚያ የዘለቁ መጫረስ መጋደል ዝናን ሊያሳውቁ በሆነ ባልሆነ እንደተዳቀቁ ሰላም ሆኖ መኖር በሩቅ ስናፍቁ በዚህ ጊዜ ነበር አገኙና ሐቁን በግልም በህብረት ለማመን የበቁ አመኑም አወቁ ተጠቀሙበት አላ ሙሐመድ ሸፊዑል ኡመት ከነብዩ በፊት ብዙ ሰው አለፈ ለሚሃጅር ፍቃድ እንደተላለፈ የእስላም አብዮት ፈንድቶ ጎረፈ ጣዖታውያኑን ይበልጥ ያስወረፈ ቀድሞ ሳይነቃ ብዙ ሰው አለፈ ጉዞ ያልሆነለት መካ የተረፈ በሙሽሪክ ታግቶ ታስሮ ተገረፈ በእስር ታጉሮ መንገድ ተቆለፈ ብላቱ ጠፍቷቸው ብዙ ጊዜ አለፈ ባመለጡ ሰዎች ሙሽሪኩ ቆረፈ መካ ላይ ቤታቸውን በጉልበት ዘረፈ ሰብር ለሙእሚኖች ባዋጅ ተላለፈ በአላህ ዘንድ ተጻፈ ምንዳቸው ጀነት አላ ሙሐመድ ነቢይ ረሕመት ውጤት አልባ ልፋት ሙሽሪኮች ታገሉ ለሂጅራ የሚሄዱትን ብዙ አሰናከሉ ከመካ እንዳይወጡ እየተከታተሉ ጉዟቸው ለሰላም አይደለም እያሉ ኋላ ተጠናክረው ችግር ያመጣሉ እና አቡ ሰለማን መንገድ ያገኛሉ ባለቤቱም ልጁም አብሮ ናቸው ያሉ የእሷ ቤተሰቦች እሷን ከለከሏት እንዳትሄድ አስቀሯት ከሱ ላይ ነጠሏት እሱን ግን ለቀቁት ማስቀረት አልቻሉ ብዙዎችን በእንዲህ እየነጣጠሉ በአላህ እርዳታ ነብዩን ቀጠሉ ቁረይሾቹ ይበልጥ እንደተቃጠሉ ሌሎቹ እንዳይወጡ ጥበቃውን ቀጠሉ ከነብዩ መውጣት ኋላ መከተሉ በሙሽሪኮች መሪ የተከለከሉ ዘዴያቸው ቁጭ አሉ የሚሄዱበትን አላ ሙሐመድ ሸፊዑል ኡመት
ያንዳንዶቹን ሂጅራ ጠቁም ላደርግና ለማስታወስ ብቻ አንድን ሰው ላንሳና ሱሄብ ሩም ሂጅራ ሊሄድ ተነሳና ቀድሞ ካመኑት ውስጥ አንዱ ነበረና ተደብቆ ሲሄድ ያዙት አገኙና ሀብት አግኝቶ ነበር ባለሙያ ነውና መካ ዘመድ የለው አስሌው ሩም ነውና አሉት ሙሽሪኮቹ ያውቁት ነበርና ስትመጣ ከሀገር ደሃ ነበርክና በሀገራችን ላይ ሀብት አገኘህና ሀብትና ንብረትን ነፍስህንም ያዝግና ጠቅልለህ ልትሄድ ተነሳ መዲና በፍጹም አይሆንም አንዱም ምረትና ወይ መቀበር ያዝ ይሆናልና ሀብታችን ሰብስቢያ መሄድ የለምና ሱሄ በቆም አለና በሙጅሪሞች ፊት አላ ሙሐመድ ሸፊዑል ኡመት እንዲህ አላቸው ሱሄብንም ነግራቸው እየቀስት አዳኝ እንደሆንኩ ታውቁኛላችሁ ይህ ሁሉ ለአንድ ሰው ተሰበሰባቸው እኔ ግን አይደለሁም እናንተ ልዋጋቸው ከነቢዩ ተነጥዬ መሃላቸው ለገንዘብ ለንብረት ብዬ አልቀርላቸው የሀብት ጥያቄ ከሆነ ምርጫቸው አትለቁኝም ታዲያ ሀብትን ብሰጣቸው እያፈራሁትን ሁሉ እዚህ ትቼላቸው ልቀጥል ጉዞ ሌላስ ምን አላቸው መድረስ ነው እሳቸውን ለእኔ ትልቅ ሀብት አላ ሙሐመድ ሸፊዑል ኡመት ሰለላሁ ዐላ ነቢይ ረሕመት አላ ሙሐመድ ሸፊዑል ኡመት አሉት ሙሽሪኮቹ ሀብትን ብትሰጠን ያፈራውን ሁሉ ካስቀራለን በሰላም ትሄዳለን ለቀሃለን ካንተ ምንም የለን ሀብትን ካገኘን ሱሄብ ነቢዩ ጋር መድረስ ነው ሙራዱ እናፍቋቸው አለቀናት ቀድሞ ስለሄዱ ገንዘብ ንብረቶቹን ከሱ ላይ ወሰዱ ባዶ እጁን ለቀቁት ቀጠለ መንገዱን እየስርብ ከመድረሱ እያለ ከመንገዱ አላህ በቁርአኑ ተናገረ ጉዱን ወደደለትና ዋሂዱ ሰመዱ ሀብቱን አስረክቦ ለሂጅራ መሄዱን ወሚን ናስ መን የሽተሪ ነፍሰሁ አለና ዋሂዱ መዲና ሲገባ መድ ሙሐመዱ አላህ ወደደል የሰራኸውን ጀብዱ አላህ ወደደል የሰራውን ጀብዱ ረቢ አልበይ አሉ ትርፍ ሆነልህ ንግዱ ሞላለት ሙራዱ ሂጅራ ሰምሮለት ያለ ሙሐመድ ሸፊዑል ኡመት በነቢዩ ማምለክ ቁረይሾች ተቆጡ በአላህ ፍቃድ ሆኖ ከመካ ሲወጡ ሙሽሪኮች ተንጫጩ ምንም ላያመጡ ከቁጥጥራቸው ውጭ ስለወጡ ከከይዳቸው ሁሉ በደህና መለጡ የቁረይሽ ባላባት በጣም ደነገጡ ሸከኩ አንድ ቀን ዞሮ እንደሚመጡ ልፋታቸው ከሽፎ ተስፋቸውን ቆረጡ እየቀሩ ተቀጡ በለበ ቁጭት አላ ሙሐመድ ሸፊዑል ኡመት ወላሂ ነቢዩ ለሰው አዛኝ ናቸው ከሙሃጅሮቹ ኋላ መቅረታቸው ሙሽሪኮቹ አደጋ እንዳያደርስባቸው ከራሳቸው በፊት ቀድሞ መላካቸው ዘዴ እየፈጠሩ እየለያዩአቸው መካን የለቀቁት በርከት ያሉ ናቸው አብዱራህማን ብኑ ዐውፍ ዑስማንም ቀድሟቸው እናም ዛነ ቢላል ከቀደሙ ናቸው ከየስሪብ አንሳሮች ከወንድሞቻቸው መዲና ከተማ ተሰብስበውላቸው የነቢዩን መምጣት ሲጠባበቋቸው ደግሞ በመንገድ ላይ ሲዘገዩባቸው ደህንነታቸው እንደው እያሳሰባቸው ሙሽሪኮች አደጋ እንዳያደርሱባቸው ሙእሚኖች ተጨንቆ ሜዳ ጠበባቸው ልጅ አዋቂ ሴት ወንድ ሲጠባበቋቸው ምን ችግር ገጥሟቸው እያሉ በስጋት አላ ሙሐመድ ሸፊዑል ኡመት በየስሪብ ሙእሚኖች ይጨናነቃሉ መካ መልቀቃቸውን ወሬ ሰምተዋል ከፍ ያለ ቦታ ላይ ወጥቶ ሲያየዋሉ ወላጅ የጠፋቸው ልጆች ይመስላሉ በእንደዚህ ሁኔታ ከሳምንት ያልፋሉ አላፊ አግዳሚውን ይጠያየቃሉ በማለዳ ወጥቶ ውሎ ያመሻሉ የነቢዩ መምጣት ዘገየና አሉ ቀን ቀን በሜዳ ላይ ሌቱን ቁጭ እያሉ የሚወዱት ነቢይ በበረሃ እያሉ የሚወዱት ነቢይ በበረሃ እያሉ እንዴት በልቶ ጠጥቶ እንቅልፍ ይተኛሉ ነግቶ እስከመሸ ግራ ተጋብቶ እየዋሉ እናም ዛነ ዑመር መናገር አልቻሉ መዲና መግቢያ ላይ ተቆልቅለዋሉ ለአላህ ቤት እያሉ ቀንና ሌሊት አላ ሙሐመድ ሸፊዑል ኡመት
ጉዟቸው ሽርሽር አይደለም አስቡ አላህ ጠበቃቸው እንጂ ስንት ተከበቡ በአላህ እርዳታ ለእስልም ቀረቡ ቁባ ደረሱና መዲና ሊገቡ ቁርአኑ ትንሽ ለማረፍ አሰቡ 3 ቀን ሰነበቱ መስጂድን ገነቡ የአካባቢ ሰዎች እየተሰበሰቡ 70 ሰዎች ባንዴ ወደ እስላም ገቡ ከ3 ቀን በኋላ መዲና ሊገቡ ወደ በኒ ሰሊም እንደተቃረቡ ቀኑ ጁማ ነበረ መስጂድ ነገር ካቡ ጁማን አሰገዱ ኹጥባንም ኸጠቡ ከ10 ቀን በኋላ ከተማ ሊገቡ ታላላቅ ሰሃቦች በመንገድ ቀረቡ የሚወዱት ነብይ ለሏቸው አርሄቡ ከኋላ ኋላቸው ሲከተላጀቡ ምስጋና ያስገቡ ለረብ العزة على محمد شفيع الأمة والحمد لله يهوننا محمد مصطفى أشرف المرسلين መሰናክሎችን ሁሉን አለፉና ወደምጠበቁ ልገቡ መዲና ከመካ ከወጡ ለታጀመረና ቀኑ ረቢዑል አወል አንድ ነበር ገና ለእስላም ቀን አቆጣጠር አንድ ተባለና ልብ በል ጉዟቸው ታሪካዊ ነውና በቁባ ላይ ትልቅ ሥራ ፈጸሙና ታሪካዊ መስጂድ እዚያ ገነቡና ጁምዓም የመጀመሪያ ጁማ ነበረና የኹጥባውን ድስኩር ለህዝብ አሰሙና በዚያች በጥቂት ቀን ሁሉ ሰሩና የዓላማው ስኬት ጉዟቸው ተቃና ሰለላሁ ዐላ ነቢይ ረሕመት ዐላ ሙሐመድ ሸፊዑል ኡመት በሳቸው ላይ ይሁን ሰላምና ረሕመት መስጂድ የሚገነቡት በየደረሱበት ነበረው ምክንያት ቅድሚያን ያገኘበት አራያ እንዲሆነን ከተጠቀምንበት አላህ በነብዩ ረሕመት ያውርበት ያኔ መስጂድ ብዙ ሥራ ነበረበት ሌት ተቀን ሙእሚኖች የሚሰበሰቡበት የአላህ አዋጅ ለሰው የሚተላለፍበት ሶላትን ለመስገድ በጋራ በአንድነት ለዚህ ነው ለቀናት ቁባ ባረፉበት መስጂድን ገንብቱ ኹጥባ አደረጉበት ዐላ ሙሐመድ ሸፊዑል ኡመት የአላህ ቤት ግንባታ ቅድሚያን ያገኘበት መስጂድ ያኔ ብዙ ሥራ ነበረበት ሙእሚኖች ሩሃቸውን የሚያሳድጉበት በቀን 5 ጊዜ የሚገናኙበት በአንድ ዒባዳ ላይ የሚተሳሰሩበት ወንድማማቾቹ የሚጠያየቁበት አኽላቅ ስነ ምግባር የሚሰለጥኑበት የህይወት መመሪያ ዕልም የሚፈልቅበት የአንድነት ስሜት ግልጽ የሚያደርጉበት የመንፈስ እርካታን የሚጎነጩበት ችግሮቻቸውን የሚወያዩበት የግል የሆነ ጋራ መፍትሄ የሚገኝበት ፍቅር የሚያደርጉበት ለአላህ ፍጥረታት ዐላ ሙሐመድ ሸፊዑል ኡመት صلى الله على نبي الرحمة على محمد شفيع الأمة صلى الله على نبي الرحمة على محمد شفيع الأمة እንዲህ ነበር መስጂድ እኛ ላወቅንበት የእስላም ስልጣኔ የተጀመረበት ሁራሱል አቂዳ ተርቢያ ያገኘበት መስጂድ ማዕከል ነበር እኛ ላወቅንበት ለሰው ልጅ ሂዳያ ምንጭ መገኘበት መስጂድ ዩኒቨርሲቲ ነው እኛ ላወቅንበት የነብዩ ኮሌጅ ማህይም የሌለበት ለሰው ልጆች ሁሉ እውቀት መገኘበት የቀልብ በሽተኛ የምታከምበት ዐላ ሙሐመድ ሸፊዑል ኡመት መስጂድ ምን ነበረ ብዬ ብዘረዘር አዟር ብዬ ባየው የታሪኩን ባህር ወላሂ አጃኢብ ነው የመስጂድ ተግባር ጊዜም አይበቃኝም ልመለስ ከዳሪ ረብን ዋታሲሱ ሙእሚን አጋጋሪ ሱናቸው መከተል ሙስጠፋ አልሙኽታሪ የአላህ ድርግን ካሳ በለብራሪ የመስጂዱ ማዕበል ዶለኝ ወደ ባህር መሃሉን ሳልገባ ልመለስ ከዳሪ ምንጩን ከዑለሞች ያገኘው ኸበር አውፍ በሉኝና ልግባ ከመስመር ደርሰናል እንግባ መዲና መስመር ነብዩ ደረሱ ወደ መሃል ሀገር ሙሃጅሮችና የመዲና አንሷሪ በግጥም አዜሙ እያሉ ነመጋሪ
ድምጾ ተሰምቷል ያቂቃው ጥሪ የአላህ መልእክተኛ አዋጅ ተናጋሪ አልሐምዱሊላህ ያ ኻሊቁል ባሪ ልከልናልና ጨለማን አብሳሪ እኛም እንሆናለን የሐቅ መስካሪ አዚሙ በሽር ሙስሊም ሙስሊማት አላ ሙሐመድ ሸፊዑል ኡመት ነቢዩ መዲና የደረሱ ለዛው የመዲና ሰዎች ተሞሉ በደስታ ወንዶቹ በግጥም ሴቶች በእልልታ ከተማው ቀለጠ ነጋሪት ተመታ ሁሉም ወደ ቤቱ ይዟቸው ለመግባት የነቤት እያሉ ሽሚያው ስበረታ ነቢዩ አበሰሩ ሰው እንዳንገላታ ግመል ትምራና አሉ የማረፊያም ቦታ መንገድ ልቀቁላት አላህ ይመራታል የአላህ ታምር ነው እሷም ታዛዥ ናት የጀመረች ስራዋን ሰው ይከተላታል ብዙ ቤቶች አልፋ ደረሰች ከቦታ እንደተባለችው አሳየች ተኝታ መሰረት ተጣለ ያለምንም ቅሬታ አልሐምዱሊላህ ይድረስ ገለታ የነቢዩን ሂጅራ ያሳካኸው ጌታ አንድ ሀሳብ አንድ ድምፅ የገለጹ ለታ የመስጂድ ግንባታ ሊጀመርበት አላ ሙሐመድ ሸፊዑል